የብጉር ጠባሳን እንዴት ማጥፋት ይቻላል? ሰላም እንዴት ናችሁ? ዶክተር አሳንቲ ነኝ። ዛሬ ደግሞ የብጉር ጠባሳዎችን እንዴት ማጥፋት እንደምንችል እነግራችኋለሁ። ፎሎ ወይም የፕላስ ምልክቷን በመጫን ደግሞ ሌሎች የምሰራቸው ቪዲዮዎች እንዲመጣላችሁ ማድረግ ትችላላችሁ። በመጀመሪያ ደረጃ 3 አይነት የብጉር ጠባሳዎች አሉ። የመጀመሪያው PIH ብጉር ከጠፋ በኋላ የሚኖረው ጥቁረት ነው። ሁለተኛው ደግሞ PIE ይባላል። እሱ ደግሞ ብጉር ከጠፋ በኋላ ብዙ ጊዜ ቀዮች ላይ ነው የሚሆነው። ይሄ ደግሞ የበለጠ መቅላት ነው። ሶስተኛው ደግሞ አክኒ ስካር ነው። ይሄም ደግሞ ጉርጉድ ያሉ ስርጉድ ያሉ ፊታችን ላይ ያሉ የጠባሳ ምልክቶች ናቸው ማለት ነው። እነዚህን በምን ማከም እንችላለን? PIH ከሆነ ወይም ጥቁረት ከሆነ የሚያስቸግራችሁ እንደ ቫይታሚን C፣ ትሬቲኖን ወይም ደግሞ አጉልካ እንዲሁም ደግሞ ትራንዛሚክ አሲድን ማድረግ እንችላለን ማለት ነው። PIE ከሆነስ ወይም በጣም መቅላት ከሆነ ደግሞ ይሄ የኢንፍላሜሽን ውጤት ስለሆነ አዜሊክ አሲድ አንቲ ኢንፍላማቶሪ ስለሆነ፣ ሶስተኛው ስርጉድ ያለ ከሆነ እሱ ደግሞ ማይክሮኒድሊንግ ያስፈልገዋል። ማይክሮኒድሊንግ ከ4 እስከ 6 ጊዜ በመሰራት ሙሉ በሙሉ ይጠፋል። ማይክሮኒድሊንግ ፕሮፌሽናል በሆነ ሰው ኢንኦፊስ ነው የሚሰራው። ይህን በማድረግ ማጥፋት ትችላላችሁ። ሌሎች ጥያቄ ካላችሁ ኮሜንትስ ላይ ጻፉልኝ። ላይክ፣ ሼር እና ኮፒ ሊንክ በማድረግ ይሄ ፔጅ ለብዙ ሰው እንዲደርስ አድርጉልኝ።